ፊልማችን የሚጀምረው ብሩክስ ራቲጋን የተባለ አንድ ልጅን እያስመለከተን ነው። ብሩክስ የ12ኛ ክፍል ትምህርቱን ሊያጠናቀቅ ጥቂት ቀናት ብቻ የቀሩት የወደፊት ህይወቱ በምኞት የተሞላ ወጣት ነው። ከጓደኞቹም በተለየ ብሩክስን የሚያሳስበው ትምህርት ብቻ አልነበረም። በውስጡ የሚነድ ትልቅ ሀብታም የመሆን ጥም ነበረው። ይህ የሀብት ጥማት ዝም ብሎ የመጣ የልጅነት ቅዠት ሳይሆን ካለፈበት መራራ ህይወት የበቀለ ቁጭት ነበር። ምክንያቱም የብሩክስ አባት በአንድ ወቅት ስኬታማና የሚቀናበት ነጋዴ ነበር። ሆኖም ያ ያማረ ጊዜ እንደ ጉም ብን ብሎ ጠፍቶ አባቱ ከስሮ የነበረው ሀብት በሙሉ በአንድ ጀንበር ነበር የተሟጠጠው። ይህ ኢትዮ ፊልም ስኪዩጊ ጋር ነው። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን እንሆን። የውድቀት የገንዘብ ብቻ ሳይሆን የቤተሰብም ነበር። ወላጆቹ በዚህ ኪሳራ ተጣልተው መፋታታቸውን ተከትሎ የብሩክስም ህይወት ከቅንጦት ወደ ተራ ኑሮ ከመቅጽበት ተለወጠ። ይህ እኮ ነው ጊዜ ቂጣን ይገለበጣል የሚባለው። እሺ እና ብሩክስ አሁን የሚኖረው ከአባቱ ጋር ብቻ ነው። ነገር ግን በዚያ ቤት ውስጥ ያለው ድባብ የቤተሰብ ሙቀት ሳይሆን የጸጥታና ጭቅጭቅ የበዛበት የበረዶ ቤት ሆኗል። አባቱ በደረሰበት ውድቀት ተሰብሮ ተስፋ ሲቆርጥ፣ ብሩክስ ግን የአባቱን ስህተት ላለመድገም ቆርጦ ተነስቷል። ብሩክስ በትምህርት ቤት ውስጥ መርፍ የተባለ አንድ ጓደኛ አለው። መርፍ በኮምፒውተር ኮዶችና በፕሮግራሚንግ አጻጻፍ በጣም የተካነ የኮምፒውተር ባለሙያ ነው። ብሩክስ የንግድና የሀብት ጥም ሲኖረው፣ መርፍ ደግሞ ያንን ጥም ወደ ተግባር የሚቀየር የቴክኖሎጂ አይምሮ ነበረው። እናም ሁለቱ ጓደኛሞች የወደፊት ስኬታቸውን የሚያልሙት በትርፍ ጊዜያቸው ተቀጥረው በሚሰሩበት አንድ ሬስቶራንት ውስጥ ነበር። ከዕለታት በአንዱ ቀን ተማሪዎች ትምህርታቸውን አጠናቀው ወደ የቤታቸው በሚያመሩበት ወቅት ብሩክስ በአንድ ነገር ላይ አይኑ ፈዞ ቀረ። የክፍል ጓደኛው ሪ ዘመናዊና በጣም የሚያብለጨልጭ BMW መኪና ውስጥ ገብቶ ለመሄድ ሲዘጋጅ ያየዋል። እናም ሪ መኪናው ላይ ተቀምጦ ሲሄድ ብሩክስ በዝምታ ያስብ የነበረው እንዴት ባለ ተአምር ነው ግን እንደዚህ አይነት ውድ መኪና በእጄ ሊገባ የሚችለው የሚል ነበር። በብሩክስ አይምሮ ይህ መኪና እሱ ሊደርስበት የሚመኘው የክብርና ሀብት ምልክቱ ነበር። ከዚያች ቅጽበት ጀምሮ ተራ ተማሪ ሆኖ ለመቀጠል ሳይሆን ያንን የቅንጦት ህይወት በገዛ እጁ ለመጨበጥ የሚያስችለውን ማንኛውን ገንዘብ ማግኛ እድል ማደን ይጀምራል። ገንዘብ ባያ ነው ብራዘር ወጥር። የብሩክስ አባት በአንድ ወቅት በጣም ስኬታማ ነጋዴ የነበረ ቢሆንም ከብዙ ጊዜ በፊት በንግዱ ዓለም ከስሮ ሀብቱን ያጣ ሰው ነው። ብሩክስ አባቱ ስኬቱን ጠብቆ ባለመቆየቱና ቤተሰቡን ወደ ድህነት በመክተቱ ሁሌም በጣም ቅር ይሰኝበት ነበር። የወላጆቹ መፋታት በብሩክስ ስሜት ላይ ከፍተኛ ጠባሳን ጥሏል። ከፍቹ በኋላ የአባቱና የብሩክስ ግንኙነት በጣም ይሻከረ ነበር እና ምንም እንኳን አባቱ አሁን ላይ መልካም ለመሆንና ምግብ እየሰራ እያቀረበለት ብሩክስን ለመንከባከብ ቢሞክርም ብሩክ ግን ከአባቱ ጋር የነበረው ቁስል ገና አልዳነም ነበር። በአባቱም የነበረው ቂም ስላልዳነ አብሮት ተቀምጦ ምግብ እንኳን መብላት አልፈለገም። ብሩክስ አይምሮ በሙሉ የሚያስበው እንዴት ሀብታም መሆን እችላለሁ በሚለው ነበር። የአባቱን ሁኔታ እንደ ውድቀት ስለሚቆጥረው ከእሱ ጋር ጊዜ ከማሳለፍ ይልቅ ወደ ትርፍ ሰዓት ስራው ሄዶ ገንዘብ ማጠራቀምን መርጦ ወደዚያው ያቀናል። እናም ብሩክስ በጓደኛው መርፍ ጋር ወደሚሰራበት ሬስቶራንት ሄደው ጨዋታቸው መዓልም ብሩክስ ከ12ኛ ክፍል ፈተናቸው በኋላ የሀብታምና የቅንጦት ዩኒቨርሲቲ ወደ ሆነው ይህን ለመግባት ስላለው ደፋር እቅድ ይነግረዋል። እዛ የሚከፈለው የትምህርት ቤቱ ክፍያ በብሩክስ አቅም የማይደፈር ቢሆንም ነገር ግን በዚያ ትምህርት ቤት ውስጥ ያሉ ልጆች እና ወላጆች ሀብታምና ስኬታማ ነጋዴዎች ስለሆኑ እነርሱ ጋር በመቀራረብ የንግድ ጥበብን ተምሮና ግንኙነቱን አስፍቶ ሀብታም መሆን ስለፈለገ ነበር ዩኒቨርሲቲውን የመረጠው። ስራቸውን እየሰሩ እያወሩ ሳለ ያችን ቆንጅዬ መኪና የሚይዘው ባለ ሀብቱ ሪና ጓደኛው ወደ ሬስቶራንታቸው መጡ። እናም ሪ ለጓደኛው አንድ ያጎቴ ልጅ አለች። ዝም ብላ ቤት ውስጥ በመቀመጥና መጽሐፍ በማንበብ ነው ጊዜዋን የምታሳልፈው። ነገር ግን አጎቴ ሲሊያን ልክ እንደ ሌሎች ጓደኞቿ ወጣ እንድትልና ጥሩ ጊዜን እንድታሳልፍ ይፈልጋል። ዛሬ ጓደኞቿ የሚገናኙበት ዝግጅት አዘጋጅተዋል። እናም አጎቴ እንደ ፍቅረኛ ሆኖ እሷን ወደዛ ዝግጅት የሚወስዳት ሰው ይፈልጋል እና የአጎቴ ልጅ ሲሊያ ዛሬ ማታ ወደ ትምህርት ቤታችን ድግስ ይዛት ከሄድክ የምጠቀምበትን BMW መኪናና ሙሉ ወጪያቸውን እሸፍናለሁ ሲል ነገረው። በዚህ ጓደኛው ማቅማማት ላይ ያለ ብሩክስ ይሄ የፈለገው ትልቅ እድል መሆኑን ወዲያውኑ ይረዳና ገንዘብ ለማግኘት ያንን ያማረውን BMW ለመንዳት ሲያመነታ ለሪ ችግር የለውም እኔ ይዣት እሄዳለሁ፣ የውሸት ፍቅረኛዋ ሆኜ ድግሱ ላይ ማጀብ እኮ ምንም ችግር የለውም በማለት ራሱን ለገበያ ያቀርባል። ለሊን በብሩክስ ድንገተኛ ጣልቃ ገብነትና ባልተጠበቀው ድፍረቱ በመገረም ትኩር ብሎ አይቶ የብሩክስ በራስ መተማመን ስላሳመነው ሪ በፈገግታ ይስማማል። በዚያች ቅጽበት ብሩክስ ለመጀመሪያ ጊዜ የሀብታሞች መንደርን የሚጎበኝበት ጊዜ ተከፈተ። ይህ ቀልድ የሚመስል ድርድር የብሩክስን ህይወት ወደማይጠበቅ አቅጣጫ የሚያመራ የመጀመሪያ ጉዞ ነበር። እናም እንደተባለው ቀኑ ሲመሻሽ ብሩክስ ያንን ሲመኝ የነበረውን የሪም BMW መኪና እየነዳ ወደ ሲሊያ መኖሪያ ቤት ያመራል። የሲሊያ ወላጆችም ብሩክስን ሲያዩት መልከ መልካም ስለሆነ በደስታ ነበር የተቀበሉት። እውነተኛ ባሏ ቢሆን ብሎ በልባቸው ተመኝተውት ነበር። ለእነርሱ ብሩክስ ልጃቸውን ወደ ማህበራዊ ዓለም የሚያስገባት ትልቅ ልዑል ነበር። ሲሊያ ግን ከወላጆቿ በተቃራኒ ቁጣና በስጭት ውስጥ ናት። ምክንያቱም በዚህ ድግስ ላይ እንድትገኝ የተደረገው በራሷ ፍላጎት ሳይሆን በቤተሰቦቿ ጫና ነበር። እንደዚህ አይነት ፋዘር ግን ወተሽ ፈታ በሚል ሬት የማይገኝ እናም እኔ መሄድ አልፈልግም ብላ ስትጨቃጨቅ
የሲሊያ ወላጆች በልጃቸው ባህሪ በጣም ተናደው ሴት ልጅ ሁልጊዜ እንደ ወንድ መሆን የለባትም፣ ውበቷን ማድነቅና በወጣትነቷ መደሰት አለባት በማለት በግዴታ ከብሩክስ ጋር ወደ ድግሱ እንዲሄዱ አደረጉ። ሲሊያም ያማረ ልብስ ብትለብስም ልቧ ግን ቅር ያለው ነበር። እናም ወደ ድግሱ በሚጓዙበት ወቅት ሲሊያ በውስጡ ያለውን እውነት ለብሩክስ መዘርገፍ ጀመረች። የሀብታም ልጆችን ማህበራዊ ህይወት እንደምጠላውና ሁሉንም ነገር ለሰው ለማሳየት እንደሚጋጋጡ ወይስሙላ ለሶሻል ሚዲያ ፎቶግራፍ ብቻ ተብሎ የሚደረግ ትዕይንት መሆኑ በጣም እንደሚሰለቻት በምሬት ትነግረዋለች። የአብዛኛው የሀብታሞች ኑሮ የማስመሰልና የትወና ነው አለችው። በዚህ ጊዜ ብሩክስ የሚመኘውና የሚናፍቀው የሀብታሞች ዓለም ውስጥ ያለውን ባዶና የማያስደስተውን ኑሮ ፍንጭ የሚሰጠው ነበር። እናም ብሩክስ ሲሊያን እንደ ፍቅረኛ ይዟት ወደ ድግሱ ይገባል። እናም ድግሱ በድምቀት እየቀለጠ ሳለ የብሩክ አይኖች ድንገት በአንዲት ልጃገረድ ላይ ያረፉ። እሷም ሼልቢ ነበረች። ድግሱን በውበቱ ያሸበረቀችውና የብሩክስን ቀልብ በቅጽበት የሰረቀችው። ብሩክ በሼልቢ ውበት ተመስጦ ትኩረቱን በመሳቱ ሳይታወቀው አብረው መታ ስደንስ የነበረችውን ሲሊያን እግሯን በኃይል ይረግጠዋል። ሲሊያን በጣም በህመም ትጮህና ለመቀመጥ ትሄዳለች። ብሩክስም ባደረገው ነገር በጣም ይቅርታ እየጠየቀ እግሯን ለማየት ሲያጎነብስ የድግሱ ባለቤት ሼልቢ ወደ እነርሱ ትመጣለች። እናም ጥቂት አንድ ሁለት ካወራቻቸው በኋላ በቤቷ ለምታደርሰው ሌላ ድንቅ ድግስ እንዲገኙላት ጥሪ ታቀርብላቸዋለች። ሼልቢ በአስተያየቷ ብሩክስም ተመችቷት ነበር እና ይህንን አጋጣሚ ተጠቅሞ ብሩክስ ወደ ሼልቢ ለመቅረብ የተሰጠውን እድል ለመጠቀም በጣም ጓጉቶ ነበር። ሆኖም ሲሊያ እግሬን በጣም አሞኛል፣ እዚህ በኋላ እዚህ መቆየት አልችልም በማለት ድግሱን ጥሎ እንዲወጡ አደረገችው። የፍቅር መቀስ ሆነችበት። ብሩክስ በሀሳቡ ከሼልቢ ጋር ያለ፣ በአካል ግን ሲሊያን ደግፎ ወደ መኪናው አመራ። ነገር ግን ድግሱን ለቀው እንደወጡ ሲሊያ ያለምንም ችግር መራመድ ስትጀምር ብሩክስ እውነቱን ተረዳ። ሲሊያ የዋሸችውና ግብዣውን ያበላሸችው ሆን ብላ ነበር። እሷም ትፈልጓለች ማለት። ብሩክስን በከፍተኛ ንዴት ለምን ዋሸሽኝ ሲል ጠይቃት። ሲሊያ ግን ለንዴቱ ምላሽ የሰጠችው ረጋ ብላ እውነታውን በሚያጋልጥ ቃላት ነበር። ስማ ሼልቢ ሀብታም ልጅ ናት፣ እንዳንተ ላለ ድሃ ወጣት ደግሞ አትሆንም ብላ በሞራሉ ላይ ተረማመደችበት። ግን እኮ እውነቷን ብጭ ቁጣቢ በአንድ ጊዜ ምን ያንጠለጥሏል። ሲሊያ ግን እውነቷን ነው። ብሩክስን ለመጉዳት ብላ ሳይሆን ሀብታሞችን ዓለም ስለምታውቀው ገና ሳይገባበት ተስፋ እንዲቆርጥና እንዳይጎዳ ማስጠንቀቂያ ቢጤ እየሰጠችው ነበር። ሆኖም ግን ይህ ንግግር በብሩክስ ውስጥ ያለውን የሀብት ጥማት ይበልጥ ከማቀጣጠል ውጭ ግን ሌላ ፋይዳ አልነበረው። ከዛም ብሩክስ ሲሊያን ወደ ቤቷ ሸኝቶና ዳጁን በአግባቡ ፈጽሞ ያንን የሚያብለጨልጭና የሚያምር መኪና ለሪ ለመመለስ ይሄዳል። እናም ሪን እኔ የምልህ እንዴት ነው ግን እንደዚህ አይነት መኪና በዚህ በወጣትነት ልትነዳ የምትችለው ብሎ ጠየቀው። ሪን በኩራት ላቤን ጠብ አድርጌ ሰርቼ ነው፣ አንተም ሞጥረ ከሰራ ማስገዛበት ምንም ምክንያት የለም ብሎ አጭርና ግልጽ ምላሽ ይሰጠዋል። ይህ ንግግርም ለብሩክስ ሀብት ዝም ብሎ የሚመጣ ሳይሆን ብልሃትን ተጠቅሞ በራስ ጥረት የሚገኝ መሆኑን ያረጋግጥለታል። በዚያች ቅጽበት ብሩክስ አዲስና አትራፊ የንግድ ሀሳብ በአእምሮ ይቀርጻል። ብሩክስ ወዲያውኑ ወደ ኮምፒውተር ባለሙያው መርፍ ጋር ይሄድና ያገኘውን አጋጣሚ ወደ ትልቅ ንግድ ለመቀየር የሚያስችል አንድ አስገራሚ ሀሳብ ያቀርብለታል። ሀሳቡም ለሲሊያ የውሸት ፍቅረኛ ሆኖ ስለሄደ ባገኘው ብር አማካኝነት የመጣለት ሲሆን የሐሰተኛ የፍቅር ቀጠሮ አገልግሎት የሚሰጥ አፕሊኬሽን ወይም መተግበሪያ ስራልኝ ብሎ ብሩክስ ራሱን እንደ ሸቀጥ በማቅረብ ለተለያዩ ድግሶች አጃቢ ለሚፈልጉ ሴቶች ተስማሚ ፍቅረኛ ሆኖ ለመቅረብ ወሰነ። መርፍም በጓደኛው ሀሳብ በጣም ይደነቅና በጥቂት ሳምንታት ውስጥ መተግበሪያውን ሰርቶ ያጠናቅቅለታል። እናም ጓደኛው መርፍ በአፕ ውስጥ አንድ ክፍል ጨምሮለታል። እሱም ብሩክስ በየቀኑ ከሚያገኘው ክፍያ ላይ የሀብታሞች ዩኒቨርሲቲ ለመግባት የሚያገለግለውን ገንዘብ ምን ያህል እንደቆጠበ የሚያሳይ መለኪያም አዘጋጅቶለት ነበር። እናም ብሩክስ አሁን በየቀጠሩ የሚያገኘው እያንዳንዱ ዶላር ወደ ታላቁ የትምህርት ማማና ወደ ባለ ሀብትነት ህይወቱ የሚያቀርበው አንድ እርምጃ ሆነ። ከጥቂት ወራት በኋላ የብሩክስና የመርፍ የፈጠራ ውጤት የሆነው አፕሊኬሽን በአጭር ጊዜ በሀገሪቱ ውስጥ በጣም ታዋቂ ሆነ። ብሩክስ አሁን በከተማዋ ለሚገኙ ሴቶች ሁሉ ተመራጭ የቀጠሮ አጋር ሆነ። ለተለያዩ ድግሶች፣ ለቤተሰብ ራት፣ አልፎ አልፎም ለቀላል ሽርሽሮች እንደ ደንበኞቹ ፍላጎት ማንነቱን እየቀያየረ ይቀርባቸው ጀመር። ቺሶይ ያላ እየሸቀለች። እናም ለህልሙ ከሀብታሞች ዩኒቨርሲቲ የሚቆጠበውም ገንዘብ በጣም እየጨመረ መጣ። የብሩክስ በራስ መተማመንም ሰማይ እየነካ መጣ። እናም በዚህ የስኬት ማዕበል መሃል ሲሊያ በድጋሚ ትመጣና ሼልቢ በቤቷ ለምታዘጋጀው ትልቅ ድግስ አጃቢ ሆነኝ ብላ ድጋሚ ትቀጥሯለች። ይህ ለብሩክስ ትልቅ እድል ነበር። በሲሊያ ተከፍሎት የሚሻፍድባትን ሼልቢን ድጋሚ ማግኘት አጋጣሚ ፈጠረለት። ሆኖም ይህ የገንዘብና የዝና ሩጫ አንድ ትልቅ ዋጋን ግን እያስከፈለው ነበር። ብሩክስ በአዳዲስ ቀጠሮችና በገንዘብ ስሌት ውስጥ ሲዘፈቅ ለስኬቱ መሰረት የሆነውን የልብ ጓደኛው መርፍን ግን ረሳው። መርፍ ራሱን እንደ ተራ የቴክኖሎጂ መሳሪያ እንጂ እንደ ጓደኛ ለመቆጠሩ በጣም ያሳዝነዋል። ብሩክስ በመቶዎች ከሚቆጠሩ እንግዳ ሴቶች ጋር ሲዝናና፣ መርፍ ግን በብቸኝነት ይቆራመድ ጀመር። ኤኮን የመጣበትን አትርሳሚ።
ብሩክስም የጓደኛው ዝምታና ቅሬታ ሲረዳ ህሊናው ይኩሰው ጀመር። የነገሩን መበላሸት ለማስተካከል መርፍን ከልቡ ይቅርታ ይጠይቀዋል። ጓደኝነታቸውን ለማደስም በሚቀጥለው ሳምንት ወደሚወዱት የመዝናኛ ማዕከል ሄደው አብረው ምርጥ ጊዜን እንደሚያሳልፉ ቃል ይገባለታል። ከዛም በማግስቱ ምሽት በቀጠሩ መሰረት በሼልቢ ቤት በተደረገው ደማቅ ድግስ ላይ ብሩክስ የሀብታሞቹን ዓለም ለመቀላቀል ሲሊያን ይዞ ይሄዳል። እናም ሲሊያ ብሩክስ እንዳይሸማቀቅ እያለች የምታገኘው ሰው ሁሉ ብሩክስ እጅግ ባለጸጋ ከሆነ ቤተሰብ የመጣ ልጅ ነው ብላ ታስተዋውቀው ጀመር። ብሩክስን በምትኩ ሲሊያ በርቀት ሆና እየተመለከተች በጣም ከተመቻት ልጅ ጋር አስተዋወቃትና አንድ ላይ እንዲያወሩ አደረጋቸው። ሆኖም ግን የብሩክስ አይኖች አሁንም የሚያለመው የሀብትና የውበት ተምሳሌት በሆነችው በሼልቢ ላይ ተተክለው ነበር። እናም ብዙም ሳይቆይ በድግሱ ላይ በፈጠረው የሀብታም ማንነት ተጠቅሞ ከእርሷ ጋር ጥልቅ ወሬ ውስጥ ገባ። እናም በጣም የሀብታም ልጅ እንደሆነ ይሰክሳት ጀመር። ድግሱ እየተጋመሰ ሳለ ሲሊያ በደስታ እየፈነጠዘች ወደ ብሩክስ ተመጣና ያ የተመቻት ልጅ በነጋታው ለፍቅር ቀጠሮ እንደጠራትና ሁሉም ነገር መስመር እንደያዘ ትነግረዋለች። ከዛም ድግሱ ተጠናቆ ወደ ቤታቸው መሄድ ሲጀምሩ ብሩክስ ትንሽ ሞቅ ብሎ ስለነበር ወደ ሀብታሞች ዩኒቨርሲቲ የብዙ ታሪክ የመስራት ያለው ትልቅ የህልሙን ፍላጎት እና እውነተኛ ማንነቱን ለሲሊያ ይዘረግፍላታል። ሲሊያም እንዴ ሴል ዩኒቨርሲቲ እኮ መግባት በጣም ቀላል ነው፣ አባቴ ከየል ዩኒቨርሲቲ ከፍተኛ ባለስልጣንና ዲን ጋር በጣም የጠበቀ ትውውቃለሁ ብላ ገለጸችበት። ብሩክስ በራሱ ጥረት ሊደርስበት ያልቻለውን ያንን ትልቅ በር ሲሊያ በአንድ ቃል ከፈተችለት። ከዛም ለአባቷ ነግራ ቀጠሩ እንደምታስይዝለት እናም በቀላሉ ወደ ዩኒቨርሲቲው እንደሚገባ ትነግረዋለች። ይህ ለብሩክስ ትልቅ ድል ቢሆንም ከኤል ዲን ጋር ግን የሚኖሩ ቆይታ እና ቃለ መጠይቅ አደገኛ እንደሚሆንበት ስለተረዳ ስለ ባለስልጣኑ ሰውዬ አስቀድሞ ከሲሊያ መረጃዎችን አሰባሰበ። እናም ሲሊያ ጊዜ ሪስታትና ብሩክስን ወደሚመኘው ዩኒቨርሲቲ ዋና ፕሬዚዳንት ቢሮ በቀጠሩ መሰረት ይዘው ትሄዳለች። ብሩክስ ወደ ዲኑ ቢሮ የገባው ልክ እንደ ተዋናይ በጣም ተዘጋጅቶ ነበር። እናም የፕሬዚዳንቱን ቀልብ ለመሳብ ሲል ስለ ሰውየው የትርፍ ጊዜ ማሳለፊያ አስቀድሞ መረጃ አሰባስቦ ስለነበር ተፈጥሯዊ ነገሮች እንደሚመቹት በተለይ እጽዋትና ንቦችን ማርባት በጣም እንደሚመቸው ማውራት ጀመረ። በዚህ ጊዜ ፕሬዚዳንቱ በጣም ተደስቶ እንዴ እኔም እኮ የንብ እርባታ አለኝ፣ ንቦችን ማርባት በጣም ትልቅ ጥበብ ነው በማለት ይመልስለታል። እናም በወጣቱ ንቃትና ተመሳሳይ ፍላጎት እጅግ በጣም ስለተደሰተ ብሩክስን እንደ ልዩ ተማሪ ተቀበለው፣ እንደ ጓደኛውም አቀረበው። ከዛም ከፕሬዚዳንቱ ከተለያየ በኋላ በማጭበርበር ጥበቡ ያገኘውን ድሉን ለማብሰር ወደ ሲሊያ ሄዶ ዲኑን በውሸት እንዴት እንዳሸነፋቸው በኩራት ይነግራት ጀመር። ሲሊያ ግን አልተገረመችም። ይልቁኑ የብሩክስን የውሸት ህልም የሚያፈርስ አንድ እውነት ነገረችው። ጓደኛው ሪያን ያንን ዘመናዊ መኪና ያገኘው በራሱ ጥረት አይደለም። ሪ ያንን መኪና ያገኘው እናቱ ባሏን ፈታ በጊዜያዊ ፍቅረኛ በያዘችው ውሽማዋ ስጦታ ነው እንጂ በራሱ ለባ አይደለም። እናም እባክህ ብሩክስ ሌላን ሰው ለመምሰል አትሞክር። ሌላውን ሰው ለመምሰል በመሞከር ራስን እያጣህ ነው። ሌላ ሰው የሄደበት የስኬት መንገድ በውሸት ለመድገም አጣር። ብሩክስ አንተ ራስህ በቂ ነህ፣ ራስህ ነው ስትል ትመክረዋለች። ምን ብሩክስ ብቻ እኔንም ነው የመከረች። ይህ ንግግር ለብሩክስ የዩኒቨርሲቲ ዲግሪ በላይ ዋጋ ያለው ነበር። አዎ አንዳንዴ እኮ 30 ዓመት ሙሉ ተምረህ ያልተገለጠልን ነገር በ10 ሰከንድ ምክር ሊገለጽልህ ይችላል። ከዛም ከጥቂት ቀናት በኋላ ብሩክስ ከልብ ጓደኛው ከመርፍ ጋር አብረን እንዝናናለን ብሎ ቃል የገባለት ቀን ይደርሳል። ነገር ግን ወደ እርሱ ለመሄድ በሚዘጋጅበት ሰዓት አዲስ የቀጠሮ ስራ መጣለት። እናም የገንዘብ ፍቅር ያሸነፈው ብሩክስ የጓደኝነት ቃሉን ጥሶ ወደ ቀጠሮ ይሄዳል። መርፍም በብሩክስ ድርጊት በጣም ይናደድበትና ያዝናል። ይህ በእንዲህ እንዳለ ሲሊያም የተመቻትን ልጅ ለማግኘት በጉጉት ተሞልታ በቀጠሩ ቦታዋ ላይ ተገኘች። ሆኖም ግን ነገሩ ካሰበችው በላይ በጣም አሰልቺ ነበር። ልጁ በጣም በሚያሰለች ቃላት ስለ ራሱ ብቻ ነበር የሚሰክሳት። የሌላውን ሰው ስሜት የማይረዳና ባዶ ሆኖ ታገኘዋለች። ያ ሁሉ የፍቅር ጉጉቷ በትንሽ ደቂቃዎች ውስጥ እንደ ጉም ተነነ። ይህ በእንዲህ እንዳለ ሀብታሟ ሼልቢ ቀውጥ የሆነ የልደቷን ድግስ ታዘጋጅና ትጠራቸዋለች። ሀብታምን ቀልባለው እኮ የሚባለው እኮ ከፈለጉ አያቴ ሲጋራ ማጨስ ያቆመበት 10ኛ ዓመት 11ኛ ዓመት እያሉ ይደግሳል። እሺ ለማንኛውም ብሩክስ ሼልቢ በጣም ተመችተው ስለነበር ከእርሷ ጋር ያለውን ግንኙነት ለማጠናከር ከሲሊያ ጋር አንድ ስምምነት ያደርጋል። ስምምነታቸውም ሼልቢ ብሩክስና ሲሊያ ፍቅረኛሞች እንደሆኑ ስለምታውቅ ግዴታ ደግሞ እሷን ለመጥበስ ብቻውን መሆን ስላለበት የውሸት ጸብ ፈጥረው በሰው ፊት ይጣሉና ብሩክስ ሼልቢን ለማጥመድ መንገድ እንዲከፍትለት ተባብለው ድራማ ለመስራት ይስማማሉ። እናም በቀጠሮ ሰዓት በልደቱ ላይ ተገኝተው ልደቱ እየተሟሟቀ ሳለ መሃል ላይ ብሩክስና ሲሊያ የውሸት ጸባቸውን ጀመሩ። ነገር ግን ብሩክስ ለትወናው እንዲረዳው ብሎ የተጠቀማቸው ቃላት በጣም መራርና የሲሊያን ስሜትና ሞራል የሚነኩ በሰዎች ፊትም የሚያዋርዱ ነበር። ብሩክስ ሼልቢን እንደ ትልቅ ለመሳል ስለፈለገ ሲሊያ ላይ የሚሰነዝረው ትችት ለትወና አልፎ እውነተኛ ጥላቻ ያደረበት ይመስል ነበር። ሲሊያም ብሩክስ ክብሯን ዝቅ አድርጎ በሰው ፊት በመናገሩ እውነተኛ የልብ ቁስል ተሰምቷት በንዴት ፊቱ ላይ ደርግማበት ጥለው ትወጣለች። ብሩክስ ምንም እንኳን ሲሊያ ብታዝንበትም የሚፈልገውን ውጤት ግን አገኘ። ሼልቢም ብሩክስን በጣም ተፈልገው ስለነበር አጽናኝ መስላ መታ አቀፈችው። አዛኝ መሳይ ቅቤ
አንጓች ይላል። እናም መጠጥ አንድ ሁለት እያሉ ከሼልቢ ጋር በዚሁ ምሽት ነበር ያበደ ጨዋታ ውስጥ የገቡትና ፍቅራቸውን ያወጁት። እናም ይህ በእንዲህ እንዳለ ከቀናት በኋላ ብሩክስ በስራ አጋጣሚ ከአንዲት የተማረች ጥበበኛ አሮጊት ጋር ረጅም የእግር ጉዞ የማግኘት እድል አግኝቶ ነበር። እናም አሮጊቷ ከወሬያቸው የብሩክስን ስነ ልቦና በጣም ተረድተውታል። ያለበትን የስሜት ቀውስና በማስመሰል ስሜት በአይኖቹ ውስጥ ያነበቡ ይመስላል። እናም የህይወትንና የፍቅርን እውነተኛ ትርጉም እንዲህ ሲሉ በለሰለሰ ድምጻቸው አስረዱት። ልጄ አንተ ከአንድ ሰው ጋር ስታወራ ወሬው ልክ እንዳሰልቺ ጩኸትና ብዥታ እንደሚበዛበት ሬዲዮ ጆሮን የሚያደነቁረ ከሆነ ያ ሰው ለአንተ ፈጽሞ አይሆንም። ነገር ግን ንግግራችሁ ልክ እንደ ውብ ለስላሳ ሙዚቃ ነፍስን የሚያሰምጥና ሰላም የሚሰጥህ ከሆነ ያ እውነተኛ ፍቅር ነው ብሎ መከሩት። ብሩክስም ይህንን ሲሰማ ወዲያውን ወደ ራሱ ይመለሳል። ከሼልቢ ጋር የጀመረው የውሸት ግንኙነት ልክ እንደ ሬዲዮ ጩኸት ሲሰማው ከሲሊያ ጋር ግን ያሳልፉ የነበረው ግልጽነት፣ ሳቅና ጠብ እንኳን እንደ ውብና ለስላሳ ሙዚቃ በልቡ ውስጥ ማስተጋባት ጀመረም። የትኛው የህይወቱ ክፍል ለስላሳ ሙዚቃ፣ የትኛው ደግሞ ባዶ ጩኸት እንደሆነ ለመለየት አልተቸገረም። ከዕለታት በአንዱ ቀን ብሩክስ ከሼልቢ ጋር በጣም ውድና ዘመናዊ ምግብ ቤት ውስጥ አብረው ተቀመጡ። በዙሪያቸው ያለው ድባብ በጣም ያማረ ቢሆንም በብሩክስ ልብ ግን ሰላማዊ አልነበረም። ሼልቢ ስለ ወደፊት እቅዶቿ፣ ስለ ዝነኛ ሰዎችና ስለ ቅንጦት ህይወት ብቻ እያወራች ጆሮውን አደነቆረችው። በዚህ ጊዜ ያቺ አሮጊት የነገረችውን አስታወሰም። የሼልቢ ወሬ እሱ ልክ እንዳሰልቺና ቁወት እንደሚበዛበት ሬዲዮ ጆሮውን ያደነቆረው ጀመር። የሚመኘውን የሀብታሞች ዓለም ቀርቦና ውስጡ ገብቶ ሲያየው ባዶና ትርጉም የለሽ ሆኖ አገኘው። ብሩክስም ከዚህ በላይ የሌላን ሰው ማንነት አስመስሎ መቀጠል እንደማይችል ይረዳና ለሼልቢ እውነታውን አፈረጠላት። ሼልቢ እኔ ሀብታም አይደለሁም፣ እርምሽን አውጪ። እውነቱን ለመናገር እዚህ የመጣሁት የሰዎች ሐሰተኛ ፍቅረኛ በመሆን ማገኘው ገንዘብ ነው አላት። ሼልቢ ምን ስትሰማ ክው ብላ ነበር የቆመችው። የሰማችውን ነገር ማመን አልቻለች። ብሩክስም በጣም እንደ ሀብታምና ዝነኛ ልጅ ነበር የምትቆጥረው። የቀረበችውም ሀብቱንና ዝነኝነቱን ፈልጋ ነበር። እናም ብሩክስም በአድናቆትና በፍቅር አይን ስታይ የነበረችው ሼልቢ ምንም ሳታቅማማ ወዲያውኑ ነበር ጥለው ሄደችው። ብሩክስ አሁን በድግሱ መካከል ብቻውን ቀረ። ነገር ግን ከውሸትና ከማስመሰል ስርዓት ነፃ ወጣ። እዛ ይህ ሁሉ ካለፈ ከጊዜያት በኋላ ብሩክስ በማስመሰልና ገንዘብ ለመሰብሰብ ካለው ሩጫ ውስጥ ራሱን ካወጣ በኋላ ለመጀመሪያ ጊዜ ወደ አባቱ ቀርቦ የልቡን አጫወተው። ያደረገው ነገር ሁሉ ስህተት መሆኑንና ያለ አባቱ የተሰማውን ባዶነት ገለጸለት። አባቱ ግን አልፈረደበትም። ይልቁኑ በውድቀት ውስጥ ያለውን ጥንካሬ በማሳየት ህይወት ከገንዘብ በላይ በታማኝነትና በራስ መተማመን ላይ እንደምትገነባ በመምከር የልጁን የተሰበረ ልብ ጠገነለት። ብሩክስ ቀጥሎ ያመራው ወደ ልብ ጓደኛው መርፍ ነበር። በስራና በዝና በጣም ተጠምዶ ለበደለው በደል ከልቡ ይቅርታ ጠየቀው። መርፍም የብሩክስን እውነተኛ መጸጸት አይቶ ጓደኝነታቸውን አዲስ ህይወት ተሰራበት። ብሩክስ ወደ ሪ በመሄድም ያ ሲመኝ የነበረውን መኪናና የሀብት ምንጭ ሪ እባክህን ተጠንቀቅ፣ የእናትህ ፍቅረኛ እሷን ቢተዋት ያንተ መኪናና የቅንጦት ህይወት አብሮ ነው የሚሄደው። በሰው ትከሻ ላይ መቀመጥን አቁምና በራስህ እግር ለመቆም ተፍጨርጨር አለው። ለበደላቸው ሰዎች ሁሉ ይቅርታ እየጠየቀ ነበር። በመጨረሻም የያዘው ቀጠሮ ሲሊያን ይቅርታ መጠየቅ ነበር። እናም ከዚህ በፊት በልደት ዝግጅቱ ላይ የሰነዘረው መርዘኛ ቃላት ምን ያህል እንደጎዳት ስለተረዳ ይቅርታ ይጠይቃትና ነገር ግን የውስጡን ስሜት አይኗን እያየ መግለጽ ስላልቻለ የጻፉን ደብዳቤ አስረክቧት ሄደ። ደብዳቤው እንዲህ ይላል። ሲሊያ አንቺ ዝም ብለሽ የምትታይ ውብ ሴት ብቻ አይደለሽም። አንቺ እውነተኛና ብርቅዬ ማንነት ያለሽ ድንቅ ሴት ነሽ። ከሌሎች ጋር ያለው ወሬ እንደ ሬዲዮ ጩኸት ጆሮዬን እየደበደበው ሲሰለችኝ፣ ከአንቺ ጋር ማውራት ግን ሁልጊዜ እንደ ውብ ሙዚቃ ነፍሴን ያድሳታል። እናም እባክሽ ይቅርታ አድርጊልኝ ይላል። እናም ብሩክ ሲሊያን ካገኘ በኋላ የራሱን ማንነት ፈልጎ አግኝቷል። አሁን የሀብታሞች ቅንጡ ዩኒቨርሲቲ ወይም የሪ መኪና እንዲሁም የሼልቢ ውበት አያስፈልገውም። እሱ ያገኘው ትልቁ ሀብቱ ራሱን ነው። የውሸት ማንነቱን አስቀንጥሮ ጥሎ ከሲሊያ ጋር ዘውትር የሚያስተጋባው ለስላሳ ሙዚቃን ማጣጣም ስለመረጠ በሲሊያ ጋር እልል ያለና የሚመኘውን እሷም የምትመኘውን ፍቅር መኖር ሲጀምሩ ፊልማችን በዚህ ላይ ይጠናቀቃል። ይህ ኢትዮ ፊልም ስኪዩጊ ጋር ነው። እነዚህን የመሳሰሉ ምርጥ ፊልሞችን ወደ እናንተ ለማቅረብ ፊልሙን ከማየት ጀምሮ የትረካ ጽሑፍ ጽፎ ኤዲት አድርጎ ወደ እናንተ ለማድረስ የቀናት ጊዜያትን ይፈጅብናል። እናንተ ግን ላይክ እና ሰብስክራይብ ለማድረግ ሀሳባችሁንም ኮሜንት ላይ ለመጻፍ ሰከንዶች ብቻ ነው የሚፈጅባችሁ። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን እንሆን። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልም ስኪዩጊ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን።